ሸከተፍ 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 የጎደለ ጅቡቲ የሚሄድ ቃለኝ እኮ እቃለ ጅቡቲ ቃለኝ ምን ነበር የሚመጣው ምን ነበር ስኳር ፓስታ ሩዝ ማካሮኒ ወይኔ ፓስፖርቴ ደግሞ ረስቻለሁ ሂዱ ብዙ ፍቅር የተመሰረተበት ነው ፌስ ቱ ፌስ አልተበላሽም ትኛለሽ ኧረ አልበሰበሰም ወላሂ ቆንጆ ፓፓዬ እንደሪና ማካት ነው ሰጣት አይዞኝ ልጅ ያምታል ሳብስራታ ደግሞ ዘሬ ነው የምትፈርደው እኔ ራሱ ባቡር እንዲወጣልኝ አንዴ ነው መገን የድሬሰው እንዴት አላችሁ እንደምን ቆያችሁ እስካሁን ድረስ እንግዲህ ከተማዋን ለማየት ሽር ጉድ ብትን እዛም እዚህም እያልን ነበረ ኤኒዌይስ ግን ከጀርባ የምትመለከቱት ይህ የኢትዮጵያ ምድር ባቡር የድሬዳዋን ነው እየተመለከትን ያለ ነው ለእናንተ መንገር አያስፈልግም ይህ ማለት ለቀባሪው ማርዳት የሚሉትን ጨዋታ ይይዛል ማለት ነው ዞሮ ግን ድሬዳዋ በዚህ ሰዓት ላይ ምን ላይ እንዳለች በዚህ ቪዲዮ አብረን እንከታተላለን እጅግ አምሮባታል ደምቃለች ተውባለች ሞቅ ደመቅ ሸብረቅ ቦለል ብላ እንግዶቿንም እየጠበቀች ትገኛለች እንግዲህ ወደ ድሬ ስትመጡ ብዙ አዳዲስ ነገሮችን ትመለከታላችሁ እንደ አዲስ እየተሞሸረች ያለች አረጀሽ ተብላ የነበረች እንደ አዲስ እየተኳለች ሞቅ ደመቅ ሸብረቅ እያለች እየመጣች ያለች ከተማ ሆናለች ማለት ነው እንግዲህ በዚህ ቪዲዮ ላይ ሐሳብ አስተያየታችሁን አስቀምጡልኝ እያስጎበኛችሁ ነው ያለሁት መቼም እንግዲህ እዚህ የኢትዮጵያ የድሬዳዋ ምድር ባቡር ጋር ስንጠጋ ብዙ ትውስታዎች አሉን ከነዛ ትዝታዎች መካከል እጅግ በጣም ደስ የሚለኝ አንድ መጽሐፍ የተጻፈ ነበርና የተሰራ አንድ ቪዲዮ ነበረች አጭር ቪዲዮ እሷን ቪዲዮ በነገራችን ላይ ጋብዛችኋለሁ ኑ እስኪ ተከታተሉኝ አንዴ ይህ እዚህ ጋር የምትመለከቱት በጣም እድሜው ከዚህ የባቡር ጣቢያ ጋር እኩል የሆነ ወደ ጅቡቲ ወደ ተለያየ ቦታ ይሄዱበት የነበረው እንግዲህ አንድ የባቡር ክፍል ነው ማለት ነው ከዚህ ሆኖ እንግዲህ ጡጥ ያረገ የጮኸ ጭሱን ያንቦለቦለ ሸከተፍ እያለ እንግዲህ በዚህ ባቡር ነበረ ወደ ጅቡቲ ምናምን ሄዱት የጎደለ ጅቡቲ የሚሄድ ሀገር ውስጥ በረራለን ሄሎ ምናምን ከዛ ወዲያ ደግሞ የሆነ አንድ በጣም ደስ የሚል አንድ ታሪክ አለ እንትን የሚል ምን ነበር ሽሊንጌ በነገራችን ላይ ሽሊንጌ የሚለው ታሪክ እጅግ በጣም አስደሳች ነውና ስለ ሽሊንጌ ታሪክ ልንገራችሁ ልጅቷ ማለት ሴትየዋ ልጇን ማሳደግ ይከብዳታል እዛ ታሪክ ላይ ያለችዋን እንግዲህ ትንሽ አይተናት እንመጣለን ባሏን ቦባ የተነጠቀችው አሚና የባሏን ታናሽ ወንድም በውርስ ጋብቻ አላገባም ብላ ከተማ ኑሮ ከጀመረች ጥቂት ዓመታት አለፉ ከእጅ ወደ አፍ የሆነው ኑሮ ለሷም ለልጇም አልመች ብሏቸዋል እዛ ታሪክ ላይ ያለችዋ ሴት ልጇን ማሳደግ በጣም ይከብዳትና እህቷ ከአዲስ አበባ ወደ ድሬዳዋ ትመጣና ተወስድባታለች እንደ ልጅ አድርጌ ማሳደግ ይከብደኛል እንዴት አንጀቴ ተላወሰ ማለትም ትሰጣታለች ልጅሽ እኔ ጋር ይደግ ምናምን ብላት በቃ ምንም በቃ አንጀቷ ቢጨክንም ልብስ ይገዙለታል ከዛ ወዲያ ልብሱን ከገዛች በኋላ ምናምን ለእህቷ ትሰጣታለች አሚና ወላሂ እንቆራረጣለን ቆይ እኔ እናት ሆነ አልችልም ኢንሻአላህ ረፍት ባገኘው ጊዜ ይዤው እመጣለሁ አንቺም መተሽ ታይዋለሽ እዚሁ አፍና ፍንጭ አይደለም አሚና ይልቅ ሳሚና ሸኝ ባቡርም እንዳያመልጥ ሂዱ በሰላም ግቡ
እሱም አልፈለገኝም ሂዱ ይሄ ስሞል ዋገን which are 75 ባክ 75 ኩንታል ምትይዝ ዋገን ነች የፈረንሳይ ነች 75 ነው የምትይዘው እቺን ሎጎ ታያለ የሁለተኛ ሎጎ ነው c'est de chemin de fer Djibouti Ethiopie the first logo እዛን እና ጅቡቲ ማለት አዎ ፈረንሳዮች ነው ስታብሊሽ ያደረጉት in 1895 በ1895 በግሪጎሪያን ነው መነግረሽ ኦኬ ስለዚህ በ1895 ነው ስታብሊሽ የሆነው እና ውስጥ ነው ብዙ ናዮችን አርማ እንዳጠፋ ብዬ ነው እዛ ስነግረሽ እና የመጀመሪያ አርማውም እናያለን በጣም አሪፍ ካፌ ልትሆን ነው ሶስተኛ ማረግ ነች እዛ ውስጥ እናያለን ሶስተኛ ማረግ እንዳሳመሯት ግን not open አሁን ለጊዜው ማለት ለጊዜው አልተከፈተችም ግን ካፌ ሊሆን ነው እዚሁ ነው ሊሆን ነው እዚህ ውስጥ ካፌ ሊሆን ነው ጠረጴዛ አለ ወንበር አለ ሁሉ ነገር መቀመጫው በጣም ያለ መቀመጫ ነው ይወጣል ወይስ እዚሁ የግቢ ኖ ግቢው እዛ ይከፈትና እዛው ነው እንትን የሚሰርተው ሻይ ቡና ትላለ በጣም ደግሞ ሲመጣ የመጀመሪያ ቡና ማን ነው ጋባሽ እኔ ወይስ አንቺ ያው እኔ ሆናለሁ እኔ ስለመጣህብኝ እኔ ነው መጋበዝ በጣም አሪፍ እቺኛም ታምራለች በጣም እቺም ደግሞ ኤልኤል ትባላለች 75 ኩንታን ያቺ ስጭን እቺ ስንት ነው የምትጭነው 150 ኩንታን ማለት ነው እንትን የጭነት ነበረች እቺ ሶስተኛ ማረግ ነበረች ውስጥ እናያለን እና ይሄ አትክልት መሸጫ ይሆናል ይሄ ደግሞ እንደተባለው ገና ግን አልተከፈተም ይሄ ካፌ ይሆናል ይሄ ደግሞ ያው ድሬዳዋ በአትክልት ነው የምትታወቀው በፍሩት ብርቱካን አለ በሾክ መንደሪን ኮካ አለ ሮቃ አለ እስኪ የሆነ እንትን በይልን እስኪ ለምሳሌ ስለ ብርቱካን መንደሪን ስለ ሐረር የተዘፈነ ዘፈን አንድ ትይልኛለሽ አንተ በልልኝ እኔ አላውቅም የምታስታውሺው እኔ ደግሞ አላውቅም ብርቱካኑን የምግብ አላውቅም እሺ ያ ስለ ድሬ የተዘፈነ ስለ ድሬ ሁሉ ጊዜ እየተዘፈናል በጣም አሪፍ ሰላም ናረለ አለን በጣም ኦኬ አሁን all the logs ሁሉም ሎግ በእንግሊዘኛና በፈረንሳይኛ በአማርኛና ሰላም ነው መሰዳምጤ በፈረንሳይኛና በአማርኛ ነው የተጻፈው la construction du chemin de fer à Djibouti à Addis Ababa de Djibouti à Addis Ababa ይላል እስቲ ወደዚህ ልምጣልህ እኔ አንተዛው አዬ ይሄ በፈረንሳይኛ እንደተጻፈ ይሄ ትንሽ ቅንጭብ ያለች ታሪክ ነች እኔ በግሪጎሪያን ልንገር በአውሮፓ አቆጣጠሩ በዚህ ልንገር አንተ እቺ ምታነሳት ያው ትንሽ እንዴት እንደተመሰረተ ምድር ባቡር ይላል ይሄው ከጅቡቲ አዲስ አበባ የተዘረጋው የሐዲድ መስመር አመሰራረት ይላል ስለዚህ በ1902 ቅንጭብ አድርጌ ልንገር እስከ ድሬዳዋ ነው የገባው እስከ 17 ደግሞ አዲስ አበባ ይሄው ሰኔ 14 ቀን 1909 ዓመተ ምህረት ከጅቡቲ አዲስ አበባ ያለው ባቡር ትራንስፖርት አገልግሎት ተጀመረ ይላል ከዛሬ ልጇን ማግኘት ይከብዳታል ልጇን ማግኘት ይከብዳታል አሚና ልጇን ከሸኘችው ወዲህ ስለ ልጇ ሰምታ አታውቅም እህቷም ልጇን በመልእክተኛ እንኳን እዚህ ደረሰ እንዲህ ሆነ ካለቻት ድፍን 3 ክረምት አለፈ ረጅም 3 ዓመታት አሚና ልጄ ሞቶም እንደሆነ ጉዱና ያለው ብላ ኮዷና ከልብሷ ቆጥባ 20 ብር እስኪሞላላት ከሽልማት ድርጅት ፓፓያ ያመጣች ለባቡር መንገደኞች ትሸጣለች አዲዱ ምናምን የሚስተካከለው እዚህ ነው ማለት ኦር ሜንቴናንስ ሁሉ እዚህ ነው የሚስተካከለው 113 ማሽነሪዎች አሉ በ1903 ነው የገቡት ይሄ the wheel and axe ታቃለ ያኛው የባቡሩ እግር እዚህ ሞልድ ነው የሚደረገው ሌዝ ማሽን ቶርኖ ማሽን ሞልዱም እዚህ ነው የሚሰራው ሁሉም all maintenance እዚህ ነው የሚሰራው ሞልድ አይደለ yeah this is the part of mold yeah
and this one for the wheel and the axe አያለ እነዚህ ሁሉ ሌዝ ማሽኖች still functional እንደውም አንድ ማየት ማመን ነው በገባበት አሳይሃለሁ ብረቱ ከየት ነው የሚመጣው ብረቱማ ያኔ ከፈረንሳይ የመጣ ነው ኦኬ ያው ፈረንሳዮች ነው የሰሩት in 1895 በዚህ ነው እቺን ባቡር አሳይቼ እሺ እቺ የኒቬል ነች የቤልጂየም ነች የትኛው እቺ ሜታሎጂክ ቤልጂየም በ1937 ነው የገባች ጊፍት ነው no not gift I will show you the gift one the Robert Mugabe gift one ያ የሮበርት ሙጋቤ አሳይሃለሁ ለመንግስቱ ጊፍት የሰጠ ሮበርት ሙጋቤ ለኢትዮጵያ ሰጥቷል ጊፍት ባቡር ነው ዶኔት ያ ባቡር የጠጠር ሰጠን የጭነት ሰጠን ብዙ ሰጠን ዋው በነገራችን ላይ ተመልካቾቻችን አሁን የምንገኝበት ቦታ ራሷ ኢትዮጵያ ምን ያህል በባቡር ኢንዱስትሪው ላይ አቅም እንዳላት የምታሳይበት ነው እንግዲህ የባቡር ዊሎች ወይም እነዚህ የሚሄዱት ባቡሩን የሚያንቀሳቅሱት እዚሁ ጋር ነው ሞልድ የሚደረጉት አይተናል በዛ ላይ አሁን ደግሞ በጣም የሚገርም ነገር ነግራናለች ሮበርት ሙጋቤ የሰጠን የሚገርም ስጦታ አለ እሱንም እናያለን አብራችሁን ተከታተሉ በጣም ነው የሚያስደስተው የፈረንሳይ አሁን እቺ ቤልጂየም ነች ብዙ የፈረንሳዮች የአልስተን ምርት ናቸው ሱሌ ባኛው ቢጎ የአልስተን ምርት ነው እቺ አሁን እንዴት እንደምታምር እያት የሽርሽር ባቡር ናት ሲገብተኝ ኦኬ አሁን እቺ ናት የምትወጣው እንዴ እቺ አትወጣም ለአመራሮች ለእንግዶች ለከባድ እንግዶች ሌሎቹ አሉ ሶስተኛ ብዙ ከሆነን ደግሞ እቺ ትከተላለች ከበዛ ሰው ይከተላል ዛሬ ደግሞ ነው በቤልጂየም ባቡር እንግዲህ ሙሉ ለሙሉ ኒቬል ትባላለች ኒቬል ቤልጂየም he come from Belgium nice ኒቬል ትባላለች in 1937 በ1937 ነው የገባችው በእነሱ በውጪው ግሪጎሪያን ዋው still functional በጣም አሪፍ እስኪ ውስጥ ገብተን ፈታ ዘና ላርጋችሁ እስቲ ደግፍ አረረረረ ባቡሩ እየሄደ ነበር እንዴ እንደውም እየሮጠ ነው እኔ ባህርፋ የምወርደው ኦኬ እንደዚህ ምናምን ነገር ያው ባህርፋ ያዞ ምናምን ነገር ከዛ ወዲያ አመት ሙሉ ልጇን ከመናፈቋ የተነሳ ብዙ አመታቶችን በቃ ልጇን ከመናፈቋ የተነሳ አዲስ አበባን ቢወር ሄጄ አቦ ልጄን ማየት እፈልግበታለሁ ምናምን አለች ከዛ ወዲያ ምንድነው ፓፓዬ ምናምን መሸጥ ጀመረች ባቡር ላይ ባቡሩ በቃ ልነሳ ነው ለመሰለ መንደሪን ብርቱካን አለ ምናምን እያሉ እየሮጡ ምናምን ይመጣሉ ከዛ ወዲያ ያን ብርቱካን ምናምን ይሸጣሉ እና ስንት ነው? አንድ ብር ነው። ሽልንግ አሸጭን? ጌታዬ እኔ ቆንጆ ፓፓያ አለኝ። እኔ በሽልንጉ ሰደኝ። እሺ ቆንጆ ፓፓያ ማንሳለሽ የብር አለኝ። ፍቅር ብዙ ፍቅር የተመሰረተበት ነው። ፌስ ቱ ፌስ ያ ብርቱካን እየበላ የኤረር ብርቱካን መንደሪን እስኪ እንዴት ነበር የሚባለው እስኪ ታሳየኛለሽ እስኪ ይሄ ፌስ ቱ ፌስ እኔ ተቀመጥኩ ከዚህ መንደሪን ትገዛለህ አንተ እኔ ብርቱካን ገዛለሁ እሺ ከዛ አንተ መንደሪኑን እያካፈልከኝ በላለሁ አንተም ብርቱካን ሰጠኝ እኔም መንደሪኑን ሰጣለሁ ኦኬ እንጓዛለን እሺ ከዛ በኋላ እየተጓዝን ኤረር እንገባለን ኤረር ብርቱካን እንበላለን መጀመሪያ ሁርሶ ነው አይደል ሁርሶ መንደሪን እንገዛለን ሙዝ እንገዛለን ከዛ ኤረር ብርቱካኑን እንበላለን ከዛ እያለን እንዲሁ እየቀጠልን የሞጆ አምባሻ የሙሉ ወተት እንዲሁ እየተገባበዝን ከዛ ፍቅር ይመሰረታል እኔ እንኳን እስከዛ ድረስ እንኳን አልሄድም ወላ የት ነው አሰበ ተፈሪ ላይ እዚህ ጋር የሆነ ሰው ከተቀመጠ ማለት ነው አዬ አቦ በቃ ተግባባን ቦታ ቀይረኝ ምናምን ራችን ላይ ቤተሰቦቻችን አሁንም ድሬ በጣም የምትገርም ፍቅር የሆነች ከተማ ናት። አሁንም ፍቅር እያየን ነው፣ ጨዋታ እያየን ያለ ነው። አብራችሁን ተጓዙ። እዚህ ድረስ ከደረሳችሁ ሰብስክራይብ ካላደረጋችሁ ቤተሰብ ሁኑ። አሁንም የድሬ ፍቅር አላበቃም። የነ ሽሊንጌ ታሪክ ሁሉ እዚህ ነው የተሰራው።
50 ብቻ ሽሊንግ ብቻ ናት የጎደለቻት ትንሽዬ ብር። ከዛ ወዲያ እሷን ለመሙላት በቃ መኪና ባቡር ላይ የተሳፈረውን አንዱን ትሸጥለታለች። ከዛ ወዲያ ሳንቲም ሼር ይደራረጉና አንቺ ተበላሸ ፓፓዬ ነው እንደምትሽ? ኧረ አልተበላሸም ጌታዬ፣ በስሎ እኮ ነው። ደግሞ አልተበላሸም ትኛለሽ? ኧረ አልበሰበሰም፣ ወላሂ ቆንጆ ፓፓዬ ነው። አሁን አጭበርብረሽ የበላሽው ገንዘብ ጤና ይሆንሻል? አንቺ ብሬ ምን ሆነዋል? ኧረ ቆንጆ ፓፓዬ እኮ ነው፣ በስሎ ነው። አንቺ ብሬ በስሎ እኮ ነው። ምን ያለ በብሬ ናች፣ ብሬ ናች፣ ብሬ ናች። ኧረ ቆንጆ ፓፓዬ ነው የሰጠው፣ በስሎ ነው። አላጭበረበርኩም ወላሂ። ጭበርባሪ እጪ እና አሁን የምንሄደው ፊት ለፊታችን ያለው ምን ነው? ትሬን ቴብል ድልድይ በእኛ አምፖንቶ ነው በፈረንሳይኛ ወይም ሮቶን 360 ነው የሚሽከረከረው። እስቲ እዛ እናሽከርክርና ነው ልጆቹ ያሽከርክሩልን። አቅጣጫ የሆነ Yeah, to arrange the wagon, you see all the wagon is arranged by this turning table. Still functional. ድሮ ሂላሪ ሂጌ የፈረንሳይ ኢንጂነር ነው ያመረተው እና የሰራው ስቲል ድሮ በኤሌክትሪክ ነበር፣ አሁን ማኑዋል ነው። ስቲል ፋንክሽናል። አዎ እንደዚህ ነው። እስኪ ልሞክረው። ቆይ ልክፈትልህ። ሎክድ ነው። አዎ ሎክድ it is locked ነው መክፈቻው። ቆይ ሊዮ እስኪ እቺ አሁን ትከፈታለች ማለት ነው። ኦኬ ይሄ መክፈቻ ነው። ቆይ ላግዝሽ። ይሄ ለምን እንዴ በውሉ ካልተከፈተ ይሄዳል አይደለ? ትንሽ ብቻ ባላንስ። ኦኬ ባላንስ ስቲል ፋንክሽናል። ተርኒንግ ቴብል፣ ትሬን ቴብል፣ አምፖንቶ ነው ድልድይ ማለት ነው። እና ድልድይ ስቲል ፋንክሽናል ዩ ሲ። ድሮ በኤሌክትሪክ ነበር፣ አሁን ማኑዋል ነው። ዋው ተርኒንግ ቴብል 360 ነው የሚሽከረከረው። 360 ዲግሪ ራውንድ ያደርጋል። ራውንድ የሚያደርገው ዩ ሲ 2 ይሄንን የገባው ቁጥር 3 ይኸው 4 በዚህ ነው አሬንጂ። ይሄ እንዲህ ሲሆን በዚህ ይሄም በዚህ ይሄም በዚህ ይሄም በዚህ። ዋው እንዴት ነው ሸዋዬ ከበደ? all the log is not changing material lavage chef wagonage እዚህ የጋሪ ጥገና ክፍል ነው። እነዚህ የጋሪ ጥገና ክፍል ምን ነው የሚሰሩት? እነዚህ ቢሮ ኃላፊ ያ ሼፍ ዋጎናዝ the department of the director of this department እና ይሄ ደወል አሊዮ ብሎ አሊዮ travail ፈረንሳዮች እንዲሉ ነበር። ለምን ብትን come to work አንድ ስብሰባ ከፈለገ ለመጥራት እችን ደወል ይጠቀም ነበር ሼፍ ዋጎናዝ። ኦኬ እና እዚህ የጋሪ ጥገናዎች ናቸው የሚሰሩት። ይሄ ጋሪ አሁን እንደተጠገነ ከጀርባ አሳይሃለሁ። ያች ጋሪ እንጨት ነው፣ እዚህ ነው የሚሰራው። ፔንት ቢደረግ እዚህ ነው። ቡጊ ፓርት ቅድም ያየኸው ቡጊ እዚህ እንትን ፍሬን እዚህ ነው እንትን ኖ አይሰራም፣ የሚገጠመው ያ አንተ አይቻለሁ። ስራ ሰራም አይደለ? አሰራም ነግሬያለሁ። አሁን ምን አገረው ወጥነኝ እኔ እየሰራው አንድ ቀን ወጥ እየለፋ ያለው ይሄ ባቡር ተገጥሞ መውጣት አለበት። ህዝብ ነው የሚጠበቀው። አልነገርኩም እንዴ? አሁን እንደዚህ ያለ ነገር ማንፈልግም እንዴ? በቃ የፈለኩን ነገር ማድረግ ይችላል። ደግሞ ስለኔ ነው የምትፈርደው። እኔ ስጀም እኔ ራሱ ይሄ ባቡር እንዲወጣልኝ አንዴ የምፈልገው መጣው ልክ ነው። በቃሽ ነው። ናይስ ኦኬ ይሄ የቀዝቃዛ ውሃ መጠጫ ሰራተኞች ነበር። ይሄ ደግሞ to control the payroll time of the workers ነምበር አለው። all the workers በቀን 6 የምትጮህ አለች። 6 ጊዜ የምትጮህ ነው እና እዚህ ቲክ ይደረጋል። ሲገቡ ፈርመው ምናምን ኖ ካርዱን ወስዶ እዚህ ካርዷ ከሌለች avis de punition et pas de salaire warning and no payment ማለት ነው። ቅጣት አለ። ለጓደኛ አስገባለሁ ካልክ እዚህ እንትን አለ አሻራ ይታያል። ስለዚህ እዚህ ተቆጣጣሪዎች አሉ። to control the payroll time of the workers ፖንታጅ ይባላል በፈረንሳይኛ ፖንታጅ።
እሺ እንሂድ ወደ ዲፓርትመንት ሎኮሞቲቭ። ከዛ ወዲያ ሲያየው በስሏል ምናምን በቃ በስብሷል ይሄን አልፈልግም መልሽልኝ ምናምን ብሬን አምጪ ምናምን ይላታል። ከዛ ወዲያ አቦ ሰጥቻለሁ ምናምን ከዛ ወዲያ ብሬ መልሽ ሳንቲሜ ሌባ አጭበርባሪ ምናምን ሳንቲሜን መልስልኝ መልስ ሰጣው ነበርና ብሩን ተቀብሎ መልስ የሰጠችንም ነው ኪሱ ያደረገው ሽሊንጊውም ማለት ነውና መልስልኝ ምናምን ትላለች። የምን አባሽ ሌባ አጭበርባሪ ምናምን ብሎ ይሰድባታል። በኋላ ላይ ባቡሩ ይነሳል እሱ ጂለት የፈረንሳይ ማሽነሪ ነው። ይሄ ካቲንግ ነው። አዎ እና እነዚህ ለምን ነው የሚጠቅሙን? ሶስተኛ ማድረግ እንጨት ነው። አይ አይደል? እዛም ሶስተኛ ማድረግ ነው፣ የዚህም ሶስተኛ ማድረግ ነው። ሶስተኛ ማድረግ ሁሉም እንጨት ናቸው፣ ሁሉም እንጨት ናቸው። ስለዚህ ውድ ወርክሾፕ ያስፈልገናል ብለው ፈረንሳዮቹ እዚህ ነው ሪፔር የሚያደርጉት። all the third class is wood. The wagon is wood for transportation of crops, transportation of maize, transportation of vegetable. መባት ተጠራለ መባዬ ስልክ ይዘዋል። ቆይ እና የአንደኛ እቺ አውራሪስ ከሰል ባቡር ብታስታውስ አውራሪስ ትባል ነበር። አውራሪስ ሬኖስ የድሮ ፎር አሁን ያው መጀመሪያ የከሰል ነበር፣ ከዛ ዲዝል፣ አሁን ደግሞ የኤሌክትሪክ። እቺ አውራሪስ ነው የምትባለው። በ1895 ነው የገባችው። ያው ፎርሙ ነው ዩሲ የከሰል ባቡር ያ ስቲም ትሬን እና ይሄ ስቲም ትሬን ድሮ ነበር፣ ከዛ ዲዝል እና የሶስተኛ አንደኛ መቀመጫዎች እንዲህ ይመስላሉ። እዚህ ነው የምንሰራው። ለእያንዳንዱ ፈረንሳይ አንድ ከዚህ ወደ አንድ ሲሰሩ ለእያንዳንዳቸው አንድ አላቸው። ስቴፕ ባይ ስቴፕ ኦኬ። ይሄ እቺን ሜት የምታዩት ይሄ ሶስተኛ it is first class who comfortable እዚህ ነው የምንሰራው። you see እዚህ ዝንጀር የሚባል እንትን አለ ስፌት። አዎ ለምን the cover part is አየህ ፕላስቲክ ኮቨር ፓርት እዚህ ነው ስዊንግ ማሽን የምናደርገው። ስቲል ፋንክሽናል ዝንጀር is a French machinery ሁሉ ነገር ያመርታል። the boogie part all the boogie part ይሄ የእንትን አርማ ነው የባቡሮቹ አርማ አንዳንድ አርማ ነው። አው ሎጋቸው ቢቢ 1201 ላይ አለቻ ነገር ነው። እንደውም የኔ ፍቅረኛ እዚህኛው ላይ ነው መሰለኝ የጠፋችሁ አንዱ የሐረርጌ ሰው ነው የወሰደው። አይዞ አታልቅስ አታልቅስ መንደሪን ግዛልኝ ብላኝ ስለሌለኝ አይዞ ብርቱካንም ማለች እንዴ? አይ ብርቱካን እሷ ነበራት መንደሪና ማካት ነው ሰጣት ይባል። አይዞኝ ልጅ አብሽር አታልቅስ ሁሉም ያልፋል። እኛ ደግሞ ያንተ አድናቂ እንሆናለን። ቀዝቀዝ ብሏል። እስቲ ታባት ምስና እንዴት ነህ ልጅ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ ሳሚያችን? በጣም አሪፍ ሞተሮቹን ነው የምትመስለው እኮ አንተ ራስህ። እንዴት ነው እኮ ነው እሱን አይደለም ትልቅነቱን ነው ግዙፍነቱን። እንዴት ነው? ምን ያህል አመት ሆነ ከዚህ ሳሚዬ? በዛ አንድ 35 አመት በእውነት እኔ አልተወለድኩም። አሁን ስታይ ስቲል ያንግ። ኧረ በጣም ስቲል ያንግ በጣም 35 years እንደዛ አካባቢ ነው። ነገር ብትለን ደስ ይለኛል ሳሚዬ። እስኪ ንገረን ስለ ባቡሩ ስለነበረው ቆይታ ምን ያህል አመት ሰራን? ያው 35 አመት አልኩ። ግን ልክ ከቴክኒክ ትምህርት ቤት እኔ በ81 ተመረኩ። ኦኬ በ83 እዚህ ገባ አድሚት አደረኩ። እዚህ በ80 ከቴክኒክ ሲመረቅ ማለት ነው። ኦልሬዲ 35 34 አካባቢ ነው። ያኔ በጣም ግርግር ነበረው፣ ሩጫ ነበረው። ይሄ ቤት ብቻ ቢያንስ 300 ሰው ነበረው። አሁን ላይ ስንት ሰው አለው? አሁን ጃላቀም እሱን ዛይደ ነው እንዴ? እሺ ግን ያ ወቅት አሁን ቀስ ብሎ የሆነ ሳለ መሃል ላይ ባቡር ቆሞ ነበረ ምናምን ምን ነበረ ፊሊንጉ? ይከብዳል። ምክንያቱም አሁን አብዛኛው ሰው ትራንስፖርቴሽን የሚጠቀመው በዚህ ነው፣ በዚህ በባቡር በተለይ ከዚህ አዲስ አበባ። ምክንያቱም ይሄ ብቻ ነበረ፣ ሌላ አማራጭ የመንገድ ትራንስፖርት ሌላ አማራጭ ይሄ ብቻ ነበር የትራንስፖርት አማራጭ እና ነጋዴ ምንጥሲ ምናምን ብዙ ሰው የሚሄደው በዚህ ነበር። ያ ላክስ ያደርግ የሆነ አብዛኛው ስታክ ያደርጋል። ድሬዳዋ ደግሞ ተያያዥነቱ ከንግድ ጋር ነበር፣ ከባቡር ጋር ኢንፍሉዌንስ አለ። ብዙ ነገር ችግር አለ። we are the transportation of livestock, transportation of fruit, transportation of
all vegetable from Matahara, transportation of molasses ከመተሃራ molasses እንጭን ነበር transportation of molasses from sugarcane መተሃራ ወንጂ እስከ ጅቡቲ ድረስ ብዙ ይሰራ ነበር እና crops ቡና ስንዴ ከአዲስ አበባ ነው የሚመጣው እስከ ጅቡቲ ምንም ነገር የለውም ደፊል የምን አጂ ሞቢል ካር አጂ ሞቢል ጋር ቶታል all our customer ነበር ወደዚህ ደግሞ ወደ ሐረርጌ ሙሉውን ይሄንን የሚያጠቃልለው በአጂፕና በሼል ድሬዳዋን እዚህ ቶታል ነበረ ሞቢል ጋር ነበረ አጂብ ነበረ ሼል እንትን ራሱ የሚገባው በዚህ ነው አይደለ ነዳጁ ሊጫና ነዳጃው በእንትን ነበረ ሎጎ ተጽፎበታል አለ አሁንም ስቲል አለ ሎጎ የአጂብ አለ የሞቢል አለ ሁሉ አስተርናዎቹ አሉ የሼልም የሞቢል ጋር የቶታል የሼል የሞቢል ጋር አጂብ አጂብም የኛ ከሰማ እንጂ ሚዛን ነገር ባለ 6 እግር ነው እንዴት ነው ግን ያመጡት እሱ ነገር ባለ 6 እና ናጂብ አለ the log is all ጺመላጫ ምናምን ነገር ያሳይ ነበር ማስታወቂያችናል ጂሌትም የወርክሾፕ ላይ ሁሉ ነገር የፈረንሳይ ማሽነሪዎቹን ስቲል ፋንክሽናል እንዴ አዲስ መጽሐፍ ማለት ነው አረ በቃ እስከዛሬ አለማውቄ ሌላ ጊዜ ነው ተዘጋጅቼ ሁሉ ሽርጤን አድርጌ ይመጣ ሙሉ ሙካር ስለ ድሬዳዋ አውሮፓኖች ሁሉ ይመጣሉ አብሰር ያው የፈረንሳይ ስለ ድሬዳዋ ስለ ምዕራብ አርሲ ሁሉም ኢትዮጵያን all ኢትዮጵያን በቃ ካንቺ ጋር አንድ ወር ሳኒቲ ተራራ ወጣሁኝ all ኢትዮጵያን የጋይደንስ እንትን የለንም ግን ያው ሰራተኞች እንዴ አው ላይፉ ማይገናኛል እያንዳንዷ ነገር ግን ትልቁ መጽሐፍ ነው ዋው ደስ ይላል of course በጣም ነው ደስ የሚለው እዚህ ተነስተን ደግሞ ይሄ ሜንቴናንስ የሚደረጉበት የተለያዩ ጥገናዎች የተለያዩ ነገሮች የሚሰራበትን ዋናውን ክፍል እስካሁን ድረስ ተመልክተናል አሁን ደግሞ የምንመለከተው ወደ ዋናው ስቴሽን እናልፋለን ማለት ነው ወደ ትልቁ ስቴሽን ነው የምንሄደው ቪዲዮውን እየተከታተላችሁ ሐሳብ አስተያየታችሁን ያንዳንዷ ነገር እንድታስቀምጡ አደራ ማለት ፈልጋለሁ እንግዲህ ይህን ፕሮግራም እያዘጋጀውላችሁ ያለው አዳም ይሄ ሮበርት ሙጋቤ የሰጠን ነው ማለት ነው ዋው ሮበርት ሙጋቤን ታውቁታላችሁ የሆነ ደስ የሚለው ንግግሩን ላሳያችሁ እስኪ ቪዲዮን ተመልከቷት We are supposed to be free and independent Mr. Ban Ki-moon of the train station አሁን መሃል ምድር ባቡር ነው ያለ ነው ይሄ the way to go Djibouti and this one Addis yeah ይሄ ወደ ጅቡቲ ነው ወደ ጅቡቲ መስመር ነው ይሄ ደግሞ ወደ አዲስ አበባ መስመር ነው ወዴት ያ ወደ ሀገራችን ነው የምትሄደው አዲስ አበባ ጅቡቲ ነው የምትሄደው አዲስ አበባ የቱ ይሻላል አይ አዲስ አበባ ነው የሚሻለው ደህና ሁኑ ጅቡቲ ቃለኝ እኮ እቃ አለ ጅቡቲ ቃለኝ ምን ነበር የሚመጣው ምን ነበር ስኳር ፓስታ ሩዝ መክሮኒ ወይኔ ፓስፖርቴ ደግሞ ረስቻለሁ በቃ ትቻለሁ እናንተ እኔን አሯሩጡ ሰብስክራይብ አታርጉና ይሄ ቪዲዮ ጅቡቲም አዲስ አበባ መግባት አለበት አይደለ አዎ እንደ ግድ ነው ሰው ገንዘብ ካልወሰድኩ ብሎ እንደ ህፃን ልጅ ነፈረካ በቃ ተስፋ ትቆርጣለች ብሩን ሰጣ በዛ ላይ መልስም ሰጣ በዛ ላይ ደግሞ ብዙ ነገር ጎሏን ነበር ከዛ ወዲያ መንገድ ከጀመረ በኋላ ከሆነ ሰዓት በኋላ ኪሱን ሲፈትሽ 50 ሳንቲም ያገኛል ማለት ነው አሁን እስቲ ሀቋን ከለከልኳት አልመስል ይገርም እንቅ ሙሉ ፓፓዬ በሽልንግ ለመግዛት ተስማማ ፓፓዬውን ሳይው ተበላሽቷል ተባረሰ ፓፓዬውን መለስኩላት አንድ ብር ተቀበለ ያውን የሁሉ ጩኸታውን ምን የሚሉት ነው ያውን መልስ ብትሰጠኝ ከኪሴ የት ዓለም ለብሶት ብትሆንም ፈተና
ሽልንጌ ታሪክ አንደኛው እንግዲህ እዚህ ጋር ነው የተሰራው። ቅድም ስነግራችሁ ነበረ መግቢያ ላይና እንግዲህ ቀረጻውን የቀረጹት በጣም ደስ የሚል ነው። በጣም ያምራል። በጣም አሪፍ ነው። እኔ እዛ ታሪክ ላይ ብቻ ትንሽ ቀረ የሚለኝ ነገር ምንድነው በቃ ሽልንጌን እንዳለች ቀረች። እሱ መጽሐፍ ቢጨርሱልን ደስ ይለን ነበረ። ግን እንደነዚህ አይነት ታሪኮችን ወደ ምስል አምጥተው ያሳዩን። በዚህ በእያንዳንዱ ፕሮግራሜ በእያንዳንዱ መሀል ላይ ሲከታተል ክፍሉን ስታዩት የነበረው ታሪክ እንግዲህ ማብቃን ያገኘው እዚህ ጋር ነው። ኤኒዌይስ ድሬዳዋ የመጣችሁ በጠቅላላ በዚህ ባቡር ላይ ተቀምጠን እንደነዚህ አይነቶችን ታሪክ እያስታወስን እንሄዳለን። እኔ ግን ጉዞዬን ወደ ጅቡቲ የጎደለ ሞላ